ይስጥልኝ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ፊታችሁ ለተበላሸ የተለያየ አይነት ዲስከለሬሽን ወይም የከለር መለያየት ላለባችሁ ጥቁር ነጠብጣብ ሊሆን ይችላል፣ የብጉር ጠባሳ እንዲሁም ቀለል ያለ ማዲያት ካለባችሁ ይሄ በጣም አሪፍ የሆነ መፍትሄ ነው። እስከ መጨረሻው ደግሞ አብራችሁን ቆዩ። በመጀመሪያ የሚያስፈልገን ለውዝ ወይም ኦቾሎኒ ነው። ለውዝ በቫይታሚን ኢ የበለጸገ ስለሆነ የጠቆረ ቆዳችንን ለማደብዘዝ ይረዳናል ወይም የተስተካከለ ተመሳሳይ ቆዳ እንዲኖረን ያደርግልናል። በመቀጠል ደግሞ 5 ወይም 10 የሚሆኑ የለውዝ ፍሬዎች ፈልፍለን አዘጋጅተን ማታ በውሃ ውስጥ ዘፍዝፈን ለነገ ጠዋት ርሰው እንድናገኛቸው እንደዚህ አድርገን ዘፍዝፈን እናሳድረዋለን ማለት ነው። ጠዋት በደንብ ራስ ብሎ እናገኘዋለን። እሱም በማንኪያ መደፍጠት ትችላላችሁ ወይም ደግሞ እንደኔ በትንሽ ሙቀጫ ተጨቀጭቁትና ታደቁታላችሁ ማለት ነው። ይሄንን ብቻ መጠቀም ትችላላችሁ፣ ግን የበለጠ ጥቅም ለማግኘት ደግሞ አንድ ነገር እንጨምርበታለን። አሁን ይሄን ስታዩት በደንብ ስለራሰ በደንብ ድቅቅ ብሎልኛል። ቀጥለን ደግሞ 1 ማንኪያ ማር እንጨምርበታለን። የተፈጥሮ ማር በጣም ብዙ ነገር በውስጡ የያዘ ስለሆነ ቆዳችን በጣም እንዲለሰልስና ጥርት እንዲል እንዲሁም ደግሞ የተፈጥሮ የራሳችን የቆዳ ቅባታችንን እንዲወጣ ስለሚያደርግልን ማሩን በደንብ አድርገን ጨምረን እንደዚህ እንቀላቅለዋለን ማለት ነው። ፊታችንን በደንብ ከታጠብን በኋላ ንጹህ ቆዳ ላይ ይሄንን ያዘጋጀነውን ማስክ እንቀባዋለን ማለት ነው። ከዛ በኋላ ከ15 እስከ 20 ደቂቃ ቆይተን ፊታችንን ሞቅ ባለ ውሃ ብቻ እንታጠበዋለን። ሳሙናም ሆነ ምንም ነገር አያስፈልገው። ይሄንን የፊት ማስክ በሳምንት ከ2 እስከ 3 ጊዜ መጠቀም ትችላላችሁ። በሁለተኛው ሳምንት በጣም ለውጥ ታዩበታላችሁ። ቀስ እያላችሁ ሁል ጊዜ በመጠቀም ቆዳችሁን በደንብ ጥርት ማድረግ ትችላላችሁ ማለት ነው። ስለተከታተላችሁን በጣም አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ በሰላም ቆዩልኝ።